ሰላም የፊት አውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ይህ ሳምንታዊ የማርኬት አናሊሲስ የምንሰራበት ታይም ነው። እንግዲህ ባለፈው ሳምንት ጎልድን ፕሪዲክት ባደረግነው ልክ ተንቀሳቅሶልናል ማለት እንችላለን። እንግዲህ 3 መንዝ ከገባ በኋላ ያለውን ሲኩዌንስ መሰረት በማድረግ ነበር ስንንቀሳቀስ የነበረው፣ ወይም ደግሞ ፕሪዲክት ያረክነው እሱን መሰረት በማድረግ ነበረ። ይሄም ማለት እንግዲህ 4 አወር ላይ የነበረን አንድ ትልቅ ሲኩዌንስ ነበረ። እሱ ሲኩዌንስ ከዚህ ሌቭል ጋር ከ85-90 ሌቭል ጋር ይመለሳል የሚል ኤክስፔክቴሽን ነበር የነበረው። እሱን ነው እያደረገ ያለው ከረንትሊ። ሶ አሁን ካለው ፈንዳሜንታል ከቬንዙዌላ ጋር ባለው ውጥረት እንዲሁም ደግሞ ሌሎችም ከኢራን ጋር በአጠቃላይ ይሄ ያለው የጂኦፖለቲካል ቴንሽን ምክንያት ፕራይስ ወደ ላይ ይሄዳል፣ ታርጌቱን ሪች ያደርጋል ብዬ ኤክስፔክት አደርጋለሁ። በአሁኑ ሳምንትም እንግዲህ የመጀመሪያ ተግባሩ ታርጌቱን ሪች ማድረግ ነው የሚሆነው ብዬ ነው የማስበው። 45-80 ላይ በእርግጠኝነት እዛ ጋር ይመጣል የሚያስብል ወይም ደግሞ እንደዛ የሚያስደፍር ሙቭመንት አሳይቷል ማለት ነው። ኤንኤፍፒም ባለፈው ሳምንት ዊክ ነበር የነበረው። ስለዚህ እሱን መሰረት በማድረግ ፕራይስ ታርጌት ሌቭሉን ሪች ለማድረግ ይፈጥናል ብዬ አስባለሁኝ። ከረንትሊ ያሉን ሲኩዌንሶች የ4 ሰዓት ሲኩዌንስ አለን፣ አክቲቭ የሆነ ሲኩዌንስ ነው። ታርጌት ሌቭሉ 45-80 ላይ ነው። እሱ ጋር ይመጣል ብዬ አስባለሁ። እንዲሁም እሱ ጋር ከመጣ በኋላ ደግሞ ቀጣይ ሲኩዌንሶችን ደግሞ ከሱ ጋር መሰረት በማድረግ እዚህ ሲ ውስጥ ከገባ በኋላ ያሉት መሰረት በማድረግ የምንቀጥል ይሆናል። ከረንትሊ ግን ይሄ ኤክስፔክቴሽናችን እንደተጠበቀ ነው ያለው። ታርጌት ሌቭሉን ሪች ለማድረግ የሚሄድበትን እንቅስቃሴ እየተከተልን አብረን መጓዝ የሚያስችለን መንገዶች አሉ ማለት ነው። እንግዲህ እሱን ለመከተል ከረንትሊ ከዚህ ጋርም ሲኩዌንስ አለን። ግን አክቹዋሊ ይሄ የሚያገለግለን እዚህ እስከሚመጣ ድረስ ነው። ስለዚህ እዚህ እስከሚመጣ ድረስ ስለሆነ ከረንትሊ ምን ማድረግ መቻል አለብን? ወረድ ማለት አለብን ማለት ነው። በሎወር ታይም ፍሬም በ15 ደቂቃ በ30 ደቂቃ ወረድ ብለን ሲኩዌንሶቹን ድሮ እያደረግን ምን ማድረግ አለብን? እነሱን መከተል መቻል አለብን ማለት ነው። ስለዚህ እነሱ ሲኩዌንሶችን አንድ በአንድ እየተከተልን ምን ማድረግ አለብን ማለት ነው፣ ፎሎ ማድረግ ያለብን እነሱ በዛ አይነት መሰረት ነው ወይም ደግሞ በዛ አይነት ልክ ነው ማለት ነው። ስለዚህ እነዚህን ሲኩዌንሶችን በዚህ ልክ እንደዚህ እየተከተልን መሄድ እንችላለን። ከረንትሊ ይሄ ሲኩዌንስ ይኖረናል፣ መጨረሻ ላይ ያለን ሲኩዌንስ ይሆናል። ስለዚህ ይሄ ታርጌት ሌቭሉ 77 ድረስ ነው። ስለዚህ ይሄንን ታርጌት ሌቭል ሪች ለማድረግ ይቀጥላል ብለን እናስባለን። ድሮን አውት የሆነ ሲኩዌንስ ነው። ስለዚህ ፕራይስ አሁን ካለበት ቦታ ከዚህ ቀጥታ ወደ ላይ ፑሽ አድርጎ ታርጌቱን ሪች ያደርጋል የሚል ሀሳብ አለን። ካልሆነም ከዚህ ከ85-90 ምናምን ከተመለሰ ደግሞ እዚህ ጋር ሌላ ሰከንድ ቢ ሰጥቶን ምናምን ሊሄድ ይችላል። ማርኬት ሲከፍት የምናየው ይሆናል። ማርኬት ከከፈተ በኋላ ኤክስፔክት የምናደርገው ሙቭመንቶች አሉ። ሶ ማርኬት ከከፈተ በኋላ እሱን ነገር እንመለከታለን ብዬ አስባለሁኝ። ሁለት አይነት ኤክስፔክቴሽኖችም ሊኖረን ይችላል ከኤስኤንአር አንግል። አንደኛው ይሄ ከዴይሊ ብሬክአውት በመነሳት ዴይሊ ብሬክአውትን በመነሳት እዚህ ጋር ብሬክአውት አድርጎ ስለዘጋ እሱ ከተመልሶ ሪቴስት አድርጎ ሊሄድ ይችላል። ካልሆነም ደግሞ ይህንን ጋፕ ሌቭል ተጠቅሞ ወደታች ወርዶ ተመልሶ ሊወጣባቸው የሚችልባቸው አጋጣሚዎች አሉ ማለት ነው። ስለዚህ ሞር ኦፍ ኤክስፔክት የሚደረገው አሁን ካለበት ላይ ወይ ይህንኛውን ጋፕ ሌቭል ነክቶ ወደ ላይ የመውጣት ሀሳብ ነው። እሱ ነው ኤክስፔክት የሚደረገው። ነገር ግን እንደው ኤክስትሪምሊ ከመጣ ነው እዚህ ፖይንት ላይ ሊመጣ ይችላል ተብሎ ኤክስፔክት የሚደረገው። ካልሆነ ግን አሁን ካለበት ከዚህ ሌቭል ጋር
ከዚህ ጋር ተርን አድርጎ ይሄዳል የሚል ኤክስፔክቴሽን አለ። ሪትሬስ የሚያደርግ ከሆነ ደግሞ ይሄ ካውንተር ሲኩዌንሱን ወደታች ሪትሬስ የሚያደርግ ከሆነ ማለት ነው ካውንተር ሲኩዌንሱን እዚህ ጋር ያሉትን ካውንተር ሲኩዌንሶች ሊፈጠሩ የሚችሉትን እነሱን እንደ አንድ ግብዓትነት እንጠቀምባቸዋለን ወይም እነሱ የሚሰጡን ኢንፎርሜሽን ለምንወስደው ትሬድ እንትን ይሆነናል ማለት ነው፣ ግብዓት ይሆነናል ማለት ነው። ነገር ግን አሁን ባለው ሁኔታ የኔ ዳይሬክት ኤክስፔክቴሽን ይሄ ሙቭመንት ነው። ሞር ኦፍ እንደዚህ እዚህ አካባቢ ሪትሬስ አድርገው እንደዚህ የመውጣት ኤክስፔክቴሽን ያለኝ። ስለዚህ እነሱን ያደርጋል ብዬ ኤክስፔክት አደርጋለሁ። ማርኬት ከከፈተ በኋላ የምናያቸው እንቅስቃሴዎች ግን ማተር ያደርጉናል እና ኮንፈርሜሽኖችን ከፕራይስ አክሽን አንግል እንዲሁም ከቮሊዩም አንግል እየጠበቅን ትሬድ የምናደርጋቸው ይሆናል። አብራችሁን ስላላችሁ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።